በኋላ ድንበሩ ክፍት ከሆነ በኋላ አርፎ ቢቀመጡስ? ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ? አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው ባህር ዳርና ጎንደር እንደመቱት 36። ከዚህ በኋላስ የኤርትራ መንግስት ምን ያድርግ? ድንበር የሚጠብቅለት የለም። የወያኔ ሚሊሻ አይጠብቅ፣ እኛ ልንጠብቅ አንችል። እኛ ሀገራችንን መከላከል እንጂ ያኛውን ድንበር የመጠበቅ ጉዳይ ሁለተኛ ደረጃ ነው። ዴርፎር የኤርትራ መንግስት ራሱን ለመከላከል ገባ። ወያኔ በአፉ ና ግባ አላለውም። በሮኬቶቹ ጋበዘው፣ ገባ። ከገባ በኋላስ የኢትዮጵያ መንግስት የኤርትራ መንግስትን ጋብዞ ከኤርትራ መንግስት ጋር ወጋ የሚል ነገር በዓለም ላይ እንዲህ አይነት ስዕል እንዲፈጠር ጥረት አድርገዋል። የተወሰነ ደረጃ ይሄንን ስዕል ፈጥረዋል። የኢትዮጵያ ሰራዊት የነበረው በሙሉ ሰራዊቱ ዋነኛው 3/4ኛው ትግራይ ነው የነበረው። የራሱን ቋንቋ የሚናገር ለይቶ የሚመታውን መጥቶ የቀረው ወደ ኤርትራ ተገልብጦ ድንበሩን ክፍት ካደረገ በኋላ የኤርትራ መንግስት እንደገና በሮኬት ከደበደበ በኋላ የኢትዮጵያ መንግስት ኤርትራን ጋበዘ የሚባለው ይሄ ለበጣ ነው። ይሄ የትግራይ ህዝብንም ሌላውንም ማህበረሰብ መናቅ ነው። የነሱን ውሸት መደበቅ ነው። በዚህ አጋጣሚ የእኛ ሰራዊት ወደ ኤርትራ በሚገለበጥበት ጊዜ የኤርትራ መንግስት ተቀብሎ ራቁቱን ሄደ አልብሶ ወደዛ ሄደውን አብልቶ አጠጥቶ እዛ መንግስት መጥቶ እስኪያነጋግራቸው ድረስ ማቆየቱ ድሮም አመስግኛለሁ። አሁንም ያን ምስጋናዬን አላነሳም። ያን ጊዜ የተሰራው ነገር የሚያስመሰግናቸው ነው። ማንም ሰው አንድ ወቅት ላይ ያገኘው ምስጋና የዝንተ ዓለም ምስጋና አይደለም። አንድ ምስጋና በሌላ ምስጋና እየተደረበ የሚሄድ እንጂ በአንድ ምስጋና እድሜ ልክህን ሌባ ካልነበርክ የተሰረቀን ዕቃ ስለተሰረቀበት ሰው ስትመልስ ያገኘው ምስጋና ሁል ጊዜ እንደዛ ማድረግ ነው። ነገር ግን አንድ ወቅት ላይ ሳይመች መልሰ በሌላ ጊዜ ያንን ንብረት በሰረቅ ጊዜ ሌባ ስትባል እንዴ እኔ እኮ ባለፈው ጊዜ መልሻለሁና ዛሬ እንዴ ሌባ ትሉኛላችሁ አይባልም። ያ ምስጋና በሌላ ምስጋና መደረብ አለበት። ስለዚህ ወያኔ የኤርትራን ሰራዊት ትግራይ እንዲገባ የጋበዘው እነሱ ናቸው። ጋብዞ ግን የኢትዮጵያ ሰራዊት ነው ያስገባው የሚለውን ነገር እንደ ፕሮፓጋንዳ ተጠቅመውበታል። ይሄንን ቅድም ካልኩት ጋር ላያይዝላቸው ጄኖሳይድ፣ ሬፕ፣ ጅምላ ግድያ መንግስት እስኪፈጽም ድረስ አትቆዩ፣ ራሳችሁ ፈጽማችሁ መንግስት ፈጸመ ብላችሁ ፕሮፓጋንዳ ስሩ ያለው ነገር እዚህም ላይ ይሰራል። ራሳቸው በሮኬት ደብድበው ካስገቡ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ኤርትራን አስገባ የሚል ነገር እንደ ፕሮፓጋንዳ ተጠቅመውበታል። ስለዚህ የራሳቸው ናቸው ያስገቡት። እጅግ በጣም አድርጌ አመሰግናለሁ ጀነራል። ከዚህ ጋር አያይዘው ምናልባት ጠቆም አድርገውን እንዲያልፉ የምፈልጋት አንድ ፖይንት ነበረች። ምክንያቱም በተደጋጋሚ የሚነሳ ስለሆነ የኢትዮጵያ መንግስት ወንበሩን ያጠና ነው፣ እንዲሁም ደግሞ መከላከያ ሰራዊትን ተዋግተን ለድል ያበቃ ነው እኛንን የሚሉ ክሌሞች ስላሉ እሱ ክላሪፋይ ለማድረግ ያህል ከዚሁ ጋር ተያይዞ እንዲያነሱ የሚፈልገው ነገር ምንድን ነው? ህወሓት ደብረሲና ከደረሰ በኋላ የኤርትራ ሰራዊት ኢንቮልቭመንት እስከምን ድረስ ነው የሚለውን አይ ቲንክ ክላሪፋይ አድርገነው ብናልፍ ጥሩ ነው ብዬ ነው። ይህን ፖይንት ማንሳታችን ካልቀረ ከዚሁ ሳንወጣ። አመሰግናለሁ ጀነራል። እንግዲህ የወያኔ ሰራዊት ደብረሲና ከደረሰ በኋላ እኛ ያው ወታደሮች ያውቁታል። እኛ በየቦታው ማንኛውም ሰራዊት ታክቲኮች አሉት። ራሱ እስኪጠናከር ድረስ የመሬት እርባናን እና የተፈጥሯዊ ሁኔታን በመጠቀም ይከላከላል። ከኋላ ከጠላት በላይ አቅሙን ለማጠናከር የሚያደርገውን ዝግጅት እስኪያጠናክር ድረስ ማለት ነው።
እኛም እንደዚሁ ከመቀሌ ከወጣን በኋላ ከተሞችን መከላከል ላይ አልነበረም ስናተኩር የነበረው። ከተሞችን መከላከል ውጊያን ማሸነፍ ማለት ነው። እያንዳንዱ ውጊያን ለማሸነፍ መጣል ነው። ከዛ በተረፈ በጦርነት በአንድ ሀገር የገጠማት ጦርነት በዋነኛነት ጦርነቱን ማሸነፍ እንጂ እያንዳንዱን ውጊያ ማሸነፍ አይደለም። የብልህና ጀግና የሰራዊት መሪ ፊልድ ኮማንደር እና የሀገሪቱ በተለይም የሀገር መሪ ይሄን ነው የሚያደርገው፣ ጦርነቱን ለማሸነፍ እንጂ እያንዳንዱን ውጊያ ማሸነፍ አይደለም። እያንዳንዱ ውጊያ ማለት ለምሳሌ ያክል ቆቦ ላይ ውጊያ ካለ ቆቦ ከተማን አልሰጥም ብለሽ እዛ የሞት የሽረት ትግል አድርገሽ እዛ ደምስሰሽ እዛ መቆየት ማለት ነው። ወይም መቆየት ነው ወይም ደግሞ ተረግጠሽ ተወጫለሽ ማለት ነው። ቆቦ ላይ ለምንድን ነው እኔ የሞት ሽረት አድርገው ከቆቦ ውጭ ወደኋላ ብዬ ዶሮ ግብር ላይ ጠብቄ ዶሮ ግብር ላይ ሌላ ስራ መስራትን ማሰብ እንጂ እያንዳንዱ ውጊያ ላይ ማሸናፊ የሆነ መቆየት አያስፈልግም። ጠቅላላ ዋና አስፈላጊነት ጦርነቱን ማሸነፍ ነው። ስለዚህ የኤርትራ ሰራዊት ከደብረ ሲና እኛ እኮ ከኋላ ስንዘጋጅ ነው የነበረው። ምክንያቱም የጠላት የሰው ኃይል ከ195 እስከ 215 አካባቢ ይደርሳል። እኛ እኮ ከመቀሌ ስንወጣ 46 ሺህ ነው የነበርነው። ምክንያቱም በሙሉ ሰሜን እዝ ላይ ነው የነበረው። እዛ የነበረው ከፍተኛ መስዋዕትነትን ከፍለዋል። ስለዚህ ከበስተጀርባ ኃይል ማዘጋጀት አለብን። በሙሉ የትጥቃችን የነበረው ትግራይ ነው። ተተኳሹ እንደገና መሳሪያው ይሄንን ወስዶ ሌላ ቦታ ቀብረውታል። ይሄው አሁን የምናየው ማለት ነው። አውጥቶ እኮ ያሳዩናል እንደ ጀግንነት። ዜርፎር ይሄንን መሳሪያ እስክናመጣና እስክንታጠቅ ድረስ ጊዜ እንፈልጋለን። መቀሌን ለቆ መውጣት ማለት መንግስተ ሰማያት ለቆ መውጣት አይደለም፣ ለወታደር ማለት ነው። ቅድም እንዳሉ ጦርነቱን ለማሸነፍ እንጂ የምንሰራው እያንዳንዷን ውጊያ ማሸነፍ አይደለም። ይሄ ወደፊትም ሰው ይሄን ማሰብ አለበት። ፕሮፌሽኑ የጀነራሎችና የዚህ ወታደራዊ መኮንኖች ስለሆነ ማለት ነው። ስለዚህ እኛ ራሳችን ከጠላት በላይ አቅማችን በደረሰበት ሰዓት ጠላትን ደብረ ሲና ደርሰን እኛ ሀርቡ ገባል። ሀርቡ ማለት በኮምቦልቻ እና ከሚሴ መካከል ማለት ነው። ሀርቡ ነው የገባ ነው። ሀርቡ ስንገባ ሀርቡ የገባ የሰራዊታችን መጠን ወደ 45 ሺህ ነው። ግን ደብረ ሲና ያለው ሰራዊት መከላከል አይችልም። ነገር ግን የሻዕቢያ ሰራዊት መሪዎች መቼም አይናችንን አይተው እንዲህ አፍጥጠው እያዩን እኛንን ለዚህ ያበቃናቸው አይሉንም። እንታወቃለን። በደንብ አድርገን ነው የምንታወቀው። በደንብ ይሄን አይሉንም። ይሄ በሹክሹክታ ለነሱ ቡችሎች ነግረው ይሄ ሶሻል ሚዲያ ሊወጡ ካልሆነ በስተቀር በደንብ ነው የምንታወቀው። አይሉም ደፍረው። ነገር ግን ለፕሮፓጋንዳ ይሄን አድርገናል፣ ይሄን መንግስት እዚህ አድርገናል የሚሉት ነገር ምላስ ነው። ምነው 90 ዓመተ ምህረት ባድመ የኛ ናት ብለው በታንኮች በክፍለ ጦሮች እና ሜካናይዝድ ከያዙ በኋላ መለስ ዜናዊ ከሆነ ያዳናቸው። አስመራ ለመግባት እኮ መለስ ዜናዊ ያዳናቸው። ያውቁታል እኮ። የት ነው ደግሞ የኢትዮጵያ መንግስትን እንትን የሚያደርጉት? ምን እኛ የምናውቃቸው ለምሳሌ በ1983 የምናውቃቸው የታንክ ሾፌርን እኮ ነው የወያኔ ሰራዊት ጋብዟቸው ሲገቡ ያገኘ ናቸው። 83 ታንክ ሾፌር የነበረ አሁንም ታንክ ሾፌር ነው። ነጭ ፀጉር አውጥቶ 83 ዓመተ ምህረት ምክትል 10 አለቃ የነበረ ምክትል 10 አለቃ ነው አሁንም። እነሱ ጋር መለወጥ የሚባል ነገር የለም። አንድ ጊዜ አንድ ሰው አንድ ሀገር አምባሳደር ሆነ እስከ ዛሬ ድረስ አለ 33 እና ከዛ በላይ። ምክንያቱም ፕሬዚደንቱ አይቀየርም። ምክንያቱም በሳቸው በራሳቸው ነውና የሚያማትቡ። ስለዚህ የማን የኢትዮጵያ ወንበር ደግሞ ሊይዙ ከየት የመጡ እንደ እኛ ሀገር አይደለም እንደ ህዝባቸው ፍቅር ነው። ህዝባቸው ሰላም ነው።
ህዝባቸው አገልጋይ ነው። ህዝባቸው እንግዳ ተቀባይ ነው። ህዝባቸው የሌለውን ነገር አካፍሎ የሚሰጥ ነው። እኔ አሳምሬ ያውቃለሁ አስመራንና ኤርትራን እንደ መዳፌ ነው የማውቀው። ነገር ግን ከነሱም አብራክ የተፈጠረ ሴጣን አለ። ይሄው ሰራዊታቸውም ውስጥ እንደሱ ነው ባይዘወይ። ስለዚህ እነዚህ በራቸውን ቢከፍቱ አንድ ሰው ኤርትራ አይኖርም። ብልም አንድ ሰው ኤርትራ ውስጥ አይኖርም። ኤርትራ ምግቡ በራሽን የሆነበት፣ መጠጡ በራሽን የሆነበት ምንድን ነው የሚባለው? ስልክ ልታወጣ በምንድን ነው? በማመልከቻ መታወቂያ ልታወጣ በማመልከቻ፣ ፓስፖርት ልታወጣ በማመልከቻ፣ ሰው የሌለበት መንግስት የሚባለው እኮ አትሊስት ህገ መንግስት ያለው፣ ህግ አውጪ ያለው፣ ህግ አስፈጻሚ ያለው እንዲህ ነው መንግስት የሚባለው። ምን እንደምንብል አላቅም ኤርትራ። ስለዚህ የምን ደግሞ ለኤርትራ መንግስት ምንድነው ስሙ ጥንካሬ መስጠት? እሱ ከሆነ ምን ነው አሁን ጽምዶ ፈጠሩ? እሺ ምን ጽምዶ ለምን ፈጠሩ? ለማንኛውም የኢትዮጵያ መንግስት ህዝቡ በቂ ነው ሊከላከለው። የራሱ ህዝብ በቂ ነው። የኢትዮጵያ ህዝብ የአውሮፓን ኢምፔሪያሊዝም ዘመናዊ ሰራዊት ያሸነፈ ህዝብ ነው። የሚፈልገው ነገር ምንድን ነው? ሃርሞኒ ነው። የሚፈልገው ነገር ምንድን ነው? አንድነቱን ውህደቱን ፈጥሮ የሚያዋጋው መንግስት ነው። ይሄ ደግሞ ይሄው አሁን የምንድን ነው ደግሞ መንግስቱን ወደ ስልጣን ላይ የሚያቆየው? ስለዚህ ይሄ ነጭ ውሸት ነው። እጅግ በጣም አድርጌ አመሰግኖታለሁ ክቡር ጀነራል። ቤተሰብ እንግዲህ ፔጃችንን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥሩ ጥሩ ፖይንቶች እየተነሱ ክቡር ጀነራልም እንግዲህ በደንብ እያብራሩልን ያሉት እጅግ በጣም አድርጌ አመሰግናቸዋለሁ ክቡር ጀነራልን። እና ወደሚቀጥለው ጥያቄ ልሂድና ክቡር ጀነራል እንዲሁ ከፕሪቶሪያ ስምምነት ጋር ተያይዞ ደግሞ የኤርትራ መንግስት የፌዴራል መንግስት ከህወሓት ጋር መስማማቱን ይቃወማል እና ጦርነቱ እንዲቆምም አይፈልግም ነበር። ለኩርፊያቸው መንስኤውም ያ እንደሆነ ሲነገር እንሰማለን እና በሌላ በኩል ደግሞ ከኢትዮጵያ መንግስት ጋር ቅራኔ ውስጥ ያስገባውንና ከምድረ ገጽ ካልጠፋልኝ ሲለው ከነበረው ህወሓት ጋር ቅድም እርስዎ ያነሱት ጽምዶ ብሎ ግንባር ፈጥሯል። ምክንያቱ ምን ይመስልዎታል? ይሄ አካሄድ ለሻዕቢያ ከበፊቱ አቋሙ ጋር አይቃረንበትም ወይ? እንዲሁም ደግሞ በሌላ በኩል የትግራይ ሴቶችን ደፈረብን፣ የትግራይ ህዝብ ላይ የጅምላ ጭፍጨፋ ፈጸመብን ብለው ክስ ጭምር ከመሰረቱበት ሻዕቢያ ጋር ድንበር ከፍተው ታቦት አውጥተው ለተጣመሩት የህወሓት ቡድኖችስ ቢሆን ይሄ ጽምዶ የሚባለው ጥምረት በፊት ሻዕቢያን ሲከሱበት ከነበረበት ነገር ጋር ኮንትራዲክት አያደርግም ወይ የሚለውን ኮንትራዲክሽን ስላለው ብዬ ነው እና እሱን ክላሪፋይ እንዲደረግ ብዬ ነው። ሌላው 76% የሻዕቢያ ወታደር እንደዘረፈ ምንድነው ሴቶችን ደፈረ የሚለው እንትን እንዳለ ቅድም እርስዎ ሜንሽን አድርገውት ነበረና በዚህ ጉዳይ ላይ ትንሽ ማብራሪያ ቢሰጥበት ብዬ ነው። አመሰግናለሁ ክቡር ጀነራል። አመሰግናለሁኝ። ለማንኛውም የፕሪቶሪያን ስምምነት የኤርትራ መንግስት የፕሪቶሪያን ስምምነት በመቃወም ከኢትዮጵያ መንግስት ጋር ተጣልቷል። በዚህ ምክንያቱ ደግሞ ምንድን ነው? ያው ክቡር ጠቅላይ ሚኒስትራችን እንዳሉት የቲፒኤልኤፍን ይሁን በትግራይ ውስጥ ያሉን እንደ ህዝብ ካላለቀ በስተቀር ጦርነቱን ለምን ታቆማላችሁ ነው። ጦርነቱን ለምን ታቆማላችሁ፣ ለምን አትቀጥሉም የሚል ነገር ነው ያጣላን። ይሄው ነው። ይሄ የሆነበት ምንድን ነው? የኤርትራ መንግስት ጦርነት በኢትዮጵያ እንዲቆም አይፈልግም በሁለት መንገድ። አንደኛ ታስታውሱ እንደሆነ ኢፒኤልኤፍ ኤርትራ ሊብሬሽን ፍሮንት ኡስማን ሳላሳቤ ያቋቋመው ቸርማን ሆኖ ኢሳያስ አፈወርቅ ምክትል ሆኖ ግብፅ ውስጥ ነው የተቋቋመው። ይሄ
የኢሳያስ አፈወርቅ ወይም ደግሞ አሁን የኢትዮጵያ መንግስት ወይም ደግሞ ኢትዮጵያ ውስጥ ሰላም እንዳይኖር የሚያደርገው ትልቅ መልእክትም አለው። የሰረቀውና እንዳይታይበት የሚፈልገው ነገር አለ። ቅድም ያነሳሁትን የኢፒኤልኤፍንና የኢኤልኤፍን እመጣላቸዋል። ዝም ብዬ ዘልዬ ወደዚህ ያልገባል። የኤርትራ ጉዳይ የተወሰነበት መንገድ ትክክለኛ መንገድ አይደለም። ይሄ በተለያዩ መንገዶች በተለያየ ጊዜ ተገልጿል። በዚህ ምክንያት የኤርትራ መንግስት በኤኒሚዝ አብሮ ክርስትና የተነሳ የለም ወይም ደግሞ በሌላ መንገድ የተጣመራቸው የሉም። ዋናው ነገር ኢትዮጵያ ሰላም እንዳታገኝ ነው። ኢትዮጵያ ሰላም እንዳታገኝ ለማድረግ የተለያዩ እርምጃዎችን ይወስዳል። እዚህ ላይ የመርህ ጉዳይ፣ ሌሎች ነገሮች የሉ። ከዚህ የተነሳ ቲፒኤልኤፍ እስኪጠፋ ድረስ ያለው ነገር ቲፒኤልኤፍ ሳይጠፋ ቀረና የፕሪቶሪያ ጉዳይ ተፈረመና ከዛ በኋላ ከኢትዮጵያ መንግስት ጋር ተጣላ። ዜን ሰራዊቱን የሚመሩ ጀነራሎች ደግሞ ግማሹ የወርቅ ዘራፊ ነው፣ ግማሹ ደግሞ የስክራፕ የተወደመ ታንክ፣ የተቃጠለ መኪና፣ ሌሎችም እንደዚሁ ይሄንን አንድ ላይ ይሄን እየዘረፉ የሚሸጡ ሌሎች ነገሮችንም የሚያደርጉ ምንድነው ዋርሎዶች፣ በአማርኛ ደንበኛ ትርጉሙን አላገኘው። በዋርሎዶች የሚመራ ስለሆነ ሌባ ደግሞ ጭር ስል ስለማይወድ ደን ይሄ የፕሪቶሪያ ስምምነት ከተረጋገጠ በኋላ ሰራዊቱ በዲዲአር ወደ ሰላማዊ ኑሮ የሚመለስ ከሆነ ይሄ የቲፒኤልኤፍ ሚሊሻ ወደ ሰላማዊ ኑሮ የሚመለስ ከሆነ እዛ ውስጥ ያሉት በወንጀል የሚፈለጉት አገርን የዘረፉ ወደ ህግ ስለሚቀርቡ ሰላም እንዳይሰፍን በጽምዶ ከሻዕቢያ ጋር ተጣመሩ። መጀመሪያ ሻዕቢያ ሀገር የሄደ ሰው ከሰራዊቱ ወጥቶ ወገቤን ታምሜ ያለው ብሎ ሲኖር የነበረ ነው በሰላማዊ መንገድ ኮታንኮት። ሁለተኛ ሄደውም እንደዛ፣ ሶስተኛውም አካኪ ዘራፍ የሚለው እንደዛ፣ አራተኛውም እንደዛ። ሶማሌ ክልል ውስጥ የነበሩ ዝርፊያዎች እነሱ እጅ ነው ያሉት። ስለዚህ ምንድን ነው የኤርትራ መንግስት ኢትዮጵያን ለመረበሽ እስከሆነ ድረስ የኢትዮጵያ መንግስት ላይ ምላጭ የሚስቡ ጣቶችን እየሰበሰበ ከመደገፍና ከማሰልጠን ባሻገር ቲፒኤልኤፍ አሁን ከነሱ ጋር የሚስማማ ከሆነ ቲፒኤልኤፍ ገፍቶ ምንድን ነው ስሙ ከሶ የነበረው የኤርትራ መንግስት ጄኖሳይድ ፈጽመዋል አክሱም ላይ፣ ያው ሁላችንም የሰማ ነው በሴቶች ማህፀን ላይ እንዲህ አይነት ነገር አድርጓል የሚባሉ ነገሮችን የሰማ ነው። እሱንን ጨምረው ዝርፊያን ጨምረው ለተባበሩት መንግስታት ከሰዋል። በኤርትራ መንግስት የተነገራቸው አፍህን ያዝ፣ ክሱን ሁለተኛ እንዳተነሳ እንጣመር ተባለ፣ ተጣመረ። ምንድነው ጽምዶ? የኢትዮጵያ መንግስትን መውጋት። ከዚህ ጋርስ በሁሉም ሪጅን በአማራም በኦሮሞም ያሉትን የዚህን መንግስት ለመጣል የሚፈልጉትን በአንድ ላይ አስተባብረው ማዋጋት ነው የፈለጉት። ስለዚህ የኤርትራ መንግስት የፕሪቶሪያን ስምምነት ሲቃወም ጦርነቱ በኢትዮጵያ ይቆማል ነው። ጦርነቱ በኢትዮጵያ ይቆማል ነው። ነገር ግን ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳደብ ብላ አንዱ ከመንገድ መጥቶ እማማ ምን ነው እንዲህ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ አልሄድም የሚሰደበውን እዚህ አግኝቻለሁ እንደተባለው እዚህ አሁን የኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? ቲፒኤልኤፍ ራሱ ተዘጋጅቶለት መጣ
ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንድ ሆኑ። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው። የኢትዮጵያን ሉዓላዊነት መድፈር ነው። የኢትዮጵያ ብቻ አይደለም፣ ሶማሊያ ውስጥ ገብተዋል፣ ደቡብ ሱዳንም አሉ፣ ሰሜን ሱዳንም በዚህ መንገድ እዛ ወደፊት የምትጠይቂ ከሆነ እሱንም እንነጋገራለን። እና ይሄ ተቃርኖ አይሆንበትም። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር በሌላው በሶስተኛ ወገን የተረጋገጠው 70% በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። የሚመጣባቸው ነገር የለም። የትግራይ ህዝብ መልማት አለበት። የትግራይ ህዝብ አሁን በሌሎች ክልሎች የሚደረጉ ነገሮች ትግራይን መደረግ ነበረባቸው። ነገር ግን ሌባ ጸጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች ዋርሎዶች ሰራዊቱን ይዘው የቆሞ ቀሩን የቲፒኤልኤፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንሲፕል የሚባል ነገር አይሰራም። ቅድም ተናግሬያለሁ። ቲፒኤልኤፍ ስለ ዴሞክራሲ ሲያወራ ከቲፒኤልኤፍ ጋር ያደገ ወይም ኢህአዴግ ውስጥ ሲሰራ የነበረው ጉድ ነው። ነገር ግን የጠብታ ያክል ስለ ዴሞክራሲ ያወራል። ምክንያቱም ራሳቸውን የሚያስቡት ኮሚኒስት ነን ነው። ባዶ ናቸው። ስለ ኮሚኒስት አያውቁም። ስለዚህ ሁሉ ጊዜ መስመርና ሁሉ ጊዜ አብዮታዊ ዴሞክራሲ እያሉ ይኖራሉ እንጂ ሌላ ነገር የለም። አብዮታዊ ዴሞክራሲ መስመርናም ውሸትን እንጂ ሌላ ነገር ያስተማረው ነገር የለም። ይሄንን ነው ለማለት የሚፈልገው። ሁለቱም አንደኛው ቲፒኤልኤፍን ከወሰድሽ ሁሉንም የሚመራው ይሄ ዘራፊ ቡድን ስለሆነ ስለ ህዝቡ ይሄን ያክል ደንታ የለውም። በሻዕቢያ በኩል ያለው ነገር ደግሞ ኢትዮጵያን የመረበሽ ጉዳይ ስለሆነ ተቃርኖ የፕሪቶሪያን የመቃወም ጉዳይ ተቃርኖ አይሆንበትም። ዋናው የሚፈልገው ወደ ኢትዮጵያ መንግስት ጥይት የምትስብ ጣት ስለሆነ የሚፈልገው ቲፒኤልኤፍ ከመጣለት ደግሞ እሰየው ወስዶታል። ይሄ በዚህ አይነት መንገድ ነው ለእንትን ለማለት ሀሳብ መስጠት የምፈልገው ይኸው ነው። አመሰግናለሁኝ ጀነራል። እያገባደድን ነው አውቃለሁ። ረጅም ጊዜ እየወሰድኩቦት እንደሆነ እረዳለሁኝ። ቤተሰብ ሼር ላይክ እንድታደርጉ በድጋሚ እጠይቃችኋለሁ። ወደ ሰሞኑን ወደ ተከሰቱ ነገሮች ልመጣ ነው ጀነራል። እና እንግዲህ ሰሞኑን እርስዎ በትዊተር ገጾት ላይ በአሰብ ጉዳይ ላይ አሰብ በሸፍጥ የተወሰደ የኢትዮጵያ አንጡራ ሀብት ነው የሚል መልእክት የያዘ አጭር ግን ደግሞ አነጋጋሪ የሆነ ጽሁፍ በትግርኛ ጽፈው ነበር እና ይህንን ጽሁፎትን ከኤርትራ ወገን አሰብ የኢትዮጵያ አይደለም፣ ይህንን የሚሉ ሰዎች ሉዓላዊነታችንን መድፈር ነው ይላሉ እና እዚህ ላይ ምን ይላሉ? እንዲሁም አያይዘው በሌላ በኩል ደግሞ ኤርትራንም ሆነ አሰብን በጀግንነታችን ወይም ደግሞ በቅልጽምና ነው ያገኘ ነው የሚል መከራከሪያ ጭምርም ያነሳሉና እርስዎ ይህንን እንዴት ያዩታል ብዬ ነው ጀነራል። አመሰግናለሁ። እንግዲህ ጥያቄዎችን ቅደም ተከተል ሳላሲዝ አዘበራርቄም ከሆነ አድማጭ ተመልካችን ይቅርታ ጠይቃለሁ። በተቻለ መጠን በጠየቅሽው አይነት መንገድ ለመመለስ እፈልጋለሁ። ምክንያቱም ይሄ ዋና ጥያቄ ነው። በዚህ ጥያቄ ላይ እኔ ኃላፊነት ወስጄ በራሴ እምነት ነው የምናገረውና የመጀመሪያው ምንድን ነው አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ ኤርትራውያን አይደሉም፣ የኤርትራ መንግስት።
ኤርትራውያንን አልጨምርም። እስካሁን የማወራው የኤርትራ መንግስት እንጂ የኤርትራን ህዝብ አልጨምርም። የኤርትራን ህዝብ እንደ ማንኛውም የኢትዮጵያ ህዝብ አከብራለሁ፣ እወዳለሁ። ልዩነት የላቸውም። ይሄ አድማጭ ተመልካቹ ይቀበለኝ። ይሄንን እኔም ማወራው ስለ ኤርትራ መንግስት ነው። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት እንዴ? የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ እንዴ? ሉዓላዊነት ማለት ምንድን ነው? የሰው አፍንጫ እየመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌ ሉዓላዊነት ደፍረ አልሸባብን እስላሚክ ኮርት ከሚል ጊዜ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚክ ኮርት ጀምሮ እያደራጀ ስታዘምት የሶማሊያ ሉዓላዊነት ስትዳፈሩ የት ነው የእናንተ ሉዓላዊነት ያለው? ሉዓላዊነት አለኝ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት ሉዓላዊነት የሚባለውን ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ? የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራን ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። ማንም የማንን ነው ያልነካው? ጅቡቲ፣ ሶማሌ፣ ኢትዮጵያ፣ ሁለቱም ሱዳን፣ በተለይ ደግሞ የላኛው ሱዳን አሁንም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? ማን ነው የሚከራከርልህ? ሁሉም ሀገሮች እኮ እንደ እሾህ ነው ወይም እንደ ኩርንቺት ነው የኤርትራ መንግስትና ፕሬዚደንቱን የሚያዩት። ኩርንቺት ማለት ክብ ነው እንደ ኳስ፣ በሁሉም ቦታ እሾህ አለው። በተለይ በእግር የሚሄድ ሰው ሁሉም ነው የሚገባበት። እና ሉዓላዊነት የሚባል ነገር እንዴት ይመጣል? አሰብ የኢትዮጵያ ነች ስላላችሁ ሉዓላዊነት ነካችሁ የሚለው ነገር አይሰራም። አሰብን ስለተናገርን አይደለም የኤርትራ ሉዓላዊነት ተነካ የምንለው። ስለ አሰብ እመለስበታለሁ በጣም ግልጽ በሆነ መንገድ በማስረጃ። ስለዚህ የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። የሰው የጎረቤት ሀገርህን ወይም ደግሞ ጎረቤትህን ምንድን ነው ጣልቃ እየገባህ ችግር እየፈጠርክ የኔን ሉዓላዊነት አትንካ የሚባል አማርኛ የለም። ተራ ጎረቤት ስትወጣ ስትገባ ከብቶችን የሚያስጨንቅ፣ ውሾችን የሚመታ፣ አጥርህን የሚነቀንቅ፣ ቤት ጣሪያ ላይ ድንጋይ የሚወረውር፣ ግቢ ውስጥ ያለውን ነገር የሚያበላሽ ጎረቤት ካለ ያኛው ጎረቤት ሽማግሌ ነው የሚልከው። እባካቸው ይህን ሰው አስታክሱልኝ፣ ከታመመም ወደ ሆስፒታል ውሰዱት እና ይሄን እንዲያርጉ ተብሎ በሽምግልና ነው የሚሄደው። እምቢ ካለ ደግሞ ተመጣጣኝ እርምጃ ይወስዳል። ራሱን ይከላከላል። ራሱን መከላከል ነው። እና ኢትዮጵያ እኮ ራሷን መከላከል ትችላለች። ነገር ግን ምንድን ነው ራስን ለመከላከል ተብሎ ወደ ፉል ስፔክትረም የሆነ ወደ ጦርነት እንዳንገባ የኢትዮጵያ መንግስት እንዲያነ ፍላጎት የለውም። ፍላጎት የሌለበት ምክንያት ደግሞ ጠቅላይ ሚኒስትሩ በደንብ ገልጾታል ማለት ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። አሰብ የኢትዮጵያ ነው።
ማስረጃ በቀደም ዕለት ይሁን ከሁለት ቀን በፊት አንድ ዘላለም ወይም ሙሉዓለም ወይም አንዱዓለም የሚባል ሰው የሆነ ዩቱብ ላይ አይቼዋለሁ። አንድ ነገር ከዛ በፊትም የተባበሩት መንግስታት በቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ የአገሮቹ ድንበር ምንድን ነው በሚባልበት ጊዜ በቅኝ ግዛት የያዙት አገሮች ያደረጉት ድንበር ነፃ የሚወጡት ሀገሮችም ድንበር ነው ይላል። ይሄ የተባበሩት መንግስታት ምንድን ነው ትሪቲ ወይም አግሪመንት ነው የሚሆነው። ወይም ደግሞ በሌላ መንገድ ተሳስቼ እንዳልሆን እንጂ 1964 የካይሮ አግሪመንት ነው። እንደዚህ አይነት ነገርም አለ። ስለዚህ ምንድን ነው አንድ ሀገር ለምሳሌ ኬንያ እንግሊዝ ናት የገዛችው እና ኬንያ አሁን የያዘችው ቴሪቶሪ በዛን ጊዜ እንግሊዞች የያዙት ነው። ይሄ ለምንድን ነው የሚሆነው? ከታንዛኒያ ጋር፣ ከኢትዮጵያ ጋር፣ ከኡጋንዳ ጋር፣ ከደቡብ ሱዳን ጋር በዚሁ ጉዳይ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ የኔ ነው የሚባል ጭቅጭቅ እንዳይኖር ነው። ወደ ኤርትራ እንምጣ። ኤርትራ በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው፣ ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። በሌላ በኩል ደግሞ ኤርትራንም ሆነ አሰብን በጀግንነታችን ወይም ደግሞ በቅልጽምና ነው ያገኘ ነው የሚል መከራከሪያ ጭምርም ያነሳሉና እርስዎ ይህንን እንዴት ያዩታል ብዬ ነው። ጀነራል አመሰግናለሁ። እንግዲህ ጥያቄዎችን ቅደም ተከተል ሳላሲዝ አዘበራርቄም ከሆነ አድማጭ ተመልካችን ይቅርታ ጠይቃለሁ። በተቻለ መጠን በጠየቅሽው አይነት መንገድ ለመመለስ እፈልጋለሁ። ምክንያቱም ይሄ ዋና ጥያቄ ነው። በዚህ ጥያቄ ላይ እኔ ኃላፊነት ወስጄ በራሴ እምነት ነው የምናገረውና የመጀመሪያው ምንድን ነው አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ። የኤርትራን ሕዝብ እንደ ማንኛውም የኢትዮጵያ ሕዝብ አከብራለሁ፣ እወዳለሁ። ልዩነት የላቸውም። ይሄ አድማጭ ተመልካቹ ይቀበለኝ። ይሄንን እኔም ማውራው ስለ ኤርትራ መንግስት ነው። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት። እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? እንዴ ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌ ሉዓላዊነት ደፍረ አልሸባብን እስላሚክ ኮርት ከሚል ጊዜ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚክ ኮርት ጀምሮ እያደራጀ ስታዘምት የሶማሊያ ሉዓላዊነት ስትዳፈሩ የት ነው የእናንተ ሉዓላዊነት ያለው? ሉዓላዊነት አለኝ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት
ሉዓላዊነት የሚባለውን ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ? የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራን ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። ማንም የማንን ነው ያልነካው? ጅቡቲ፣ ሶማሌ፣ ኢትዮጵያ፣ ሁለቱም ሱዳን፣ በተለይ ደግሞ የላኛው ሱዳን አሁንም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? ማን ነው የሚከራከርልህ? ሁሉም ሀገሮች እኮ እንደ እሾህ ነው ወይም ቁርንችት ነው። የኤርትራ መንግስትና ፕሬዚደንት ቁርንችት ማለት በሁሉም ቦታ እሾህ አለው። በተለይ በእግር የሚሄድ ሰው ሁሉም የሚገባበት ሉዓላዊነት የሚባል ነገር እንዴት ይመጣል? አሰብ የኢትዮጵያ መስላላቸው የሚለው ነገር አይሰራም። አሰብን ስለተናገርን አይደለም የኤርትራ ሉዓላዊነት ተነካ። ስለ አሰብ በጣም ግልጽ በሆነ በማስረጃ ስለዚህ የኢትዮጵያ መንግስት የሰው ጎረቤት የጎረቤት ሀገር ወይም ደግሞ ጎረቤትን ሴቶችን የሚመታ አጥርን የሚነቀንቅ ቤት ጣሪያ ላይ ድንጋይ የሚወረውር ግቢ ውስጥ ያለውን ነገር የሚያበላሽ ጎረቤት ደግሞ ጠቅላይ ሚኒስትሩ በደንብ ገልጾታል ማለት ነው። አሰብ የኢትዮጵያ ያለው አሰብ የኢትዮጵያ ማስረጃ በቀደምለት ይሁን በሁለት ቀን በፊት አንድ ዘላለም ወይም ሙሉዓለም ወይም አንዱዓለም የሚባል ሰው የሆነ ዩቱብ ላይ አይቼዋለሁ። አንድ ነገር ከዛ በፊትም የተባበሩት መንግስታት በቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ የአገሮቹ ድንበር ምንድን ነው በሚባልበት ጊዜ በቅኝ ግዛት የያዙት አገሮች ያደረጉት ድንበር ነፃ የሚወጡት ሀገሮችም ድንበር ነው ይላል። ይሄ የተባበሩት መንግስታት የምንድን ነው ትሪቲ ወይም አግሪመንት ነው የሚሆነው። ወይም ደግሞ በሌላ መንገድ ተሳስቼ እንዳልሆን እንጂ 1964 የካይሮ አግሪመንት ነው። እንደዚህ አይነት ነገርም አለ። ስለዚህ ምንድን ነው አንድ ሀገር ለምሳሌ ኬንያ እንግሊዝ ናት የገዛችው እና ኬንያ አሁን የያዘችው ቴሪቶሪ በዛን ጊዜ እንግሊዞች የያዙት ነው። ይሄ ለምንድን ነው የሚሆነው? ከታንዛኒያ ጋር፣ ከኢትዮጵያ ጋር፣ ከኡጋንዳ ጋር፣ ከደቡብ ሱዳን ጋር በዚሁ ጉዳይ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ የኔ ነው የሚባል ጭቅጭቅ እንዳይኖር ነው። ወደ ኤርትራ እንምጣ። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል።
ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው፣ ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች? አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨመርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽና አይደለም የሚሉት። አዎ ይህን መጫጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ በጉልበታችሁ በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁት። የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጀኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጀኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጀኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብን እንዴት ነው የምንመልሰው? አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚኬድ ብንተባበር በደንብ አድርገን ብንተባበር የኤርትራ ያ ክቡር ህዝብ እንግዳ ተቀባይ ተቸግሮም የሚያበላ የሚያጠጣ ከራሱ አልጋ ላይ ወርዶ እሱ መሬት ተኝቶ የሚያስተኛንን ህዝብ አንድም አይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ምን ያደርጋል? ይሄ ህዝብ ገንዘብ ያገኛል። በአፄ ምጽዋ ቢከድ በመድፍ የተደበደበ የምጽዋ ከተማ አንዲት ቤት አልታደሰችም። አሰብ አንድ ቤት አልታደሰችም። አስመራ ብትሄዱ ከቆራጡ መሪያችን ከመንግስቱ ኃይለማርያም ጋር ወደፊት የሚል መፈክር እስካሁን ድረስ አለ። ስለዚህ ምንድን ነው መተባበር እድገትን ነው የሚያመጣው። መተባበር መጨቋቆንን ነው ያመጣው። መተባበር ነው ስሙና። ስለዚህ
የኤርትራ መንግስት አሰብን ስትይዙ ሉዓላዊነታችን ደፈራችሁ የሚባል ነገር እሱ አይደለም። በመጀመሪያ ደረጃ ሉዓላዊነትን የደፈርከው ራስህ ነህ። ሉዓላዊነትን እንዲደፈር ያደረግከው ራስህ ነህ። በምን? የሌሎችን ሉዓላዊነት በመድፈር። ከዚህ መቆጠብ ያስፈልጋል። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም። እጅህን አውጣ፣ ጽምዶን አቁም። ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ኤ ማተር ኦፍ ታይም ማንም ራሱን ይከላከላል። ታንክ ዩ። እጅግ በጣም አድርጌ አመሰግኖታለሁ ጀነራል። ቤተሰብ ወደ ማገባደዱ እየሄድን ነው። ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን። በሱፐር ቻት በሱፐር ስቲከር ሚዲያውን እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናችኋለሁ። ወደ ማጠናቀቁ ነን። ጀነራል ቆዩ። እጅግ በጣም አድርጌ አመሰግኖታለሁ። በመጨረሻም በተለያየ ጊዜ አርቲክሎችን በሆርን ሪቪው ላይ እየጻፉ እያስነበቡን ነበረ። ለምሳሌ በኢትዮጵያና በሶማሊያ ጉዳይ ላይ በጣም አስተማሪና አይን ገላጭ የሆኑ ጽሁፎችን አበርክተው የእርስዎን አርቲክል ከሚከታተሉት መካከል ነኝ እና ሰሞኑን ደግሞ ያው አነጋጋሪ ሆኖ ቀጥሎ ባለበት ሁኔታ ላይ ደግሞ ብዙም አልቆየም። ፖለቲካ በኋላ ላይ ላይ ገበና ሌላ ተጨማሪ ጥብቅና ቀይ ባህርን በተመለከተ አንፋይዳ ጨምሮ ሰፋ አድርጎ ያስከተ ሚሊዮን የዋጀት አበረታው እና በቅድሚያ እንዳልኩት በንባብ በኮሚሽን ላስችሎች በጣም ማጋራት አለበት ያለው እና እንግዲህ ከላይ ከጠቀስኩት ጽሁፍ ውስጥ በተናጥል አንዷን ሴክሽን አውጥተን እንመልከትና ለምሳሌ አስረኛ ፓራግራፍ ላይ ያለው አሰብን በጦርነት ልንይዝ ነው ወይ የሚለውን በጦርነት አሸናፊ የለም። ጦርነት አሸናፊ የለም። ምን ማለት ነው ይሄ? በአንድ ወቅት ላይ አንዱ ከአንዱ ጋር ሲዋጋ አንዱ ያሸነፈ መስሎ የሆነ የሚፈልገውን ነገር ሊያደርግ ይችላል። ከዛ የተወሰነ ጊዜ የቆይና ደግሞ ሌላ ይሄን ያሸነፈውን ያሸንፈዋል። ስለዚህ ቪሸስ ሰርክል ነው ማለት ነው። ጦርነት አሸናፊነት የለውም የሚባለው ለዚህ ነው። ከኤርትራ ጋር እኛ ጦርነት አንፈልግም። የኢትዮጵያ መንግስትም ጦርነት አይፈልግም። ጦርነት አውዳሚ ነው። በአሰብ ጉዳይ ምን ብለን ነው የምንዋጋው? አሰብን በሸፍጥ በጉልበት እንደወሰዱ እናውቃለን። ይሄንን ሰላማዊ በሆነ መንገድ ከኢትዮጵያ ጋር ተስማምታ ይሄን ነገር በጋራ የምንለማበት ሁኔታ ሊፈጠር እንደሚችል እስከ መጨረሻው መስራት ነው። እኛ ኤርትራ ጋር መዋጋት ብንፈልግ እኮ ቲፒኤልኤፍን እያስታጠቀ ከዚህም ከግራም በአማራም በኦሮሞም መሳሪያ እየላከ እያሰለጠነ እያስታጠቀ እንዴ ከዚህ በላይ ምንድን ነው የሚፈልገው? ከኤርትራ ጋር ለመዋጋት ይሄ እኮ በቂ ነው። በቂ ምንም አያስፈልግም። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። እነሱ ቲፒኤልኤፍ ጋብዟቸው ትግራይ ውስጥ በነበሩት ጊዜ በደንብ አይተውናል፣ እንዴት እንደምንዋጋ በምንም እንደምንዋጋ። አሁን ደግሞ ያኔ በተዋጋንበት አይነት መንገድ አይደለም ያለ ነው። የ21ኛው ክፍለ ዘመን ውጊያ የሚፈቅደውን በአቅማችን መከላከያ ታጥቀዋል። ስለዚህ እኛ የምሽግ ውጊያ አይደለም
ውጊያችን። ይሄ ድሮ የቀረ ነው። ምክንያቱም 30 ዓመት ኢፒኤልኤፍ ሻዕቢያ ሳህል ነው የቆየው። ነገር ግን ደግሞ ፕሬዚደንት መንግስቱ ኃይለማርያም ኮታንኮት የምንድን ነው መፈንቅለ መንግስት አድርጓቸዋል አለና 102ኛ አየር ወለድ ከ20 በላይ ጀነራሎችን አስመራ ፈጀ። መንግስቱም እነ ታምራትን ታምሩ ላይ ነው የናዶ እዝን ገደለ። ከዛ በኋላ የቀሩትንም ረሸነ። መሪ የሌለው ወታደር አግኝቶ አሸንፎ አሁን እኛ ጀግናንን አካኪ ዘራፍ የሚለው ነገር አይሰራም። አንደኛ ነገር ጠቅላይ ሚኒስትሩ በደንብ ገልጸውታል። በአንድ ዓመት ከ18 ዓመት በላይ የሚሆን 3 ሚሊዮን ወጣት ነው። ይሄ ሎጂክ አይደለም፣ ፋክት ነው። አገር ነው። እሳቸው እንዳሉት በየዓመቱ ኤርትራን እየጨመረ ነው የሚሄደው ማለት ነው። የሰው ቁጥራችን ከ18 ዓመት በላይ የሚሆን በዓመት 3,000 ነው። ማነው 3 ሚሊዮን። ምንድን ነው ይሄ ኃይል? ይሄ ኃይል ምንድን ነው የሚሆነው? እጅን ኪሱ ውስጥ ከቶ እኮ ቢሄድም ስንት ሰው ነው የሚገደልና ከዛ በኋላ የሚያልቀው? ፉከራው ምንም አያደርግም። እኛም አናሸንፍም፣ አንተም አታሸንፍም። አሸናፊ የሚሆነው ፍቅር ነው። ጦርነት አይደለም የሚያሸንፈው። እኛና ኤርትራ የኤርትራ መንግስት ብልጥ መሆን አለበት። ብልጥ መሆን አለበት። አሰብን አድናለሁ ብሎ ኤርትራ ማጣት የለበትም። ሁለተኛ ግልጽ ነገር እኮ ነው። የኤርትራ መንግስት አሁን ያለው መንግስት ከየትኛው መንግስት ጋር ነው እንደፈለገ የሚገናኘው? አይሶሌቶ ነው። ቅድም እንዳልኩት ሙዚየም ውስጥ የተቀመጠ ጎብኚ የሌለው መሆኑ ለምንድን ነው እንዴ? አይሰቀጥጥም እንደ እንዲህ አይነት ህዝብ እንዴ? አንደኛ እሱ ነው። ሁለተኛ ከ1961 በፈረንጅ ከ1961 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ሰው እንዴት ጦርነት ውስጥ ይኖራል?